ሰላም ጤና ይስጥልኝ this is ኢትዮ ፕሮግራሚንግ ዩቲዩብ ቻናል ነው። አሁን የምናየው እዚህ ቱቶሪያል ላይ የምናየው ኮንዲሽናል ኦፕሬተር የሚባለው አለ። ኮንዲሽናል ኦፕሬተር እዚህ ጋር የጥያቄ ምልክት አለ፣ እንደዚህም ኮለን አለ። ኮንዲሽናል ኦፕሬተር ሶስት ኦፐራንዶችን ይወስዳል። ኦፐራንድ ማለት ኦፕሬተሮቹ አክት የሚያደርጉበት አካል ኦፐራንድ ይባላል። ጀነራል ፎርሙ ይሄን ይመስላል። ኦፐራንድ 1 አለ፣ ጥያቄ ምልክት እናደርጋለን። ኦፐራንድ 2 ከዛ ኮለን ኦፐራንድ 3 ይላል። ስለዚህ ይሄን በቀላሉ ለመረዳት ለምሳሌ ኦፐራንድ 1 ማለት ይሄ ነው፣ ጥያቄ ምልክት በፊት ያለው እንደ አንድ ኦፐራንድ እናየዋለን። ኤክስ ኢዝ ሌስ ዛን ዋይ ስለሚል ማለት ነው። ኤክስ ኢዝ ሌስ ዛን ዋይ ከዛ ሁለተኛው ኦፐራንድ ኤክስ ነው፣ ምክንያቱም ከኮለን እና ከጥያቄ ምልክቱ መሀል ላይ ነው ያለው። ሶስተኛው ኦፐራንድ ዋይ የሚለው ነው ማለት ነው። ስለዚህ እነዚህ ምን ሊሆኑ ይችላሉ የሚለው ይሄ እንደ አንድ ልናየው እንችላለን። ኤክስ እና ዋይ ቫልዩ አላቸው። ኤክስ ከዋይ ያንሳል ወይ የሚል ጥያቄ ነው። ስለዚህ ኤክስ ከዋይ የሚያንስ ከሆነ የኤክስም ቫልዩ ምን አድርገው ማለት ነው። የኤክስም ቫልዩ ምን አድርገው ማለት ነው። እዚህ ላይ የኤክስም ቫልዩ ዜድ ላይ አድርገው። አለዚያስ ትሩ ከሆነ ማለት ነው። ትሩ ከሆነ ፎልስ ከሆነስ የዋይን ቫልዩ ዜድ ላይ አድርገው። ስለዚህ የዜድ ቫልዩ ኮንዲሽናል ነው ማለት ነው። ዳትስ ዋይ ኮንዲሽናል ኦፕሬተር የተባለው ቤዝድ ኦን ዘ ኮንዲሽን ነው ይሄ ነገር የሚሰራው። ስለዚህ ሲአውት ዜድ ስትሉት የዜድ ቫልዩ ዲፔንድ የሚሆነው በዚህኛው ኮንዲሽን ነው። ኮንዲሽኑ ትሩ ሲሆን የመጀመሪያው፣ ኮንዲሽኑ ፎልስ ከሆነ የሁለተኛው ይሆናል ማለት ነው። ይሄኛው እንደ ኢፍ አይነት አካሄድ ነው ያለው። ለምሳሌ አሁን እዚህ ጋር ሚን የሚል አለ። ሚን ውስጥ ልክ ዜድ እንዳልነው የኤም ዋጋ 1 ነው፣ የኤን ዋጋ 2 ነው። ስለዚህ ኤም 1 ነው፣ ኤን 2 ነው። 1 ከ2 ያንሳል ይላል። ትሩ ነው። ትሩ ስለሆነ የኤም ዋጋ which is ሚኒመም የሚሆነው 1 ቁጥር ስለሆነ ምን ላይ እናኖራለን? ሚን ላይ እናኖራለን ማለት ነው። አለዚያ ደግሞ ፎልስ ቢሆንስ? ይሄን ለምሳሌ 10 እንበለው፣ ይሄን 10 እንበለው፣ ያኛው 2 ነው። 10 ያንሳል ከ2 is false። ይሄኛው እዚህ ላይ አይሆንም። ሶ ይሄኛው ነው ፎልስ በመሆኑ ምክንያት የኤን ቫልዩ which is 2 ቁጥር ነው ሚን የሚሆነው ማለት ነው። this is called the conditional operator ማለት ነው። እዚህ ጋር አለ ሌላ ኮንዲሽናል ኦፕሬተር። ለምሳሌ true false የሚል ሜሴጅ ሪተርን የሚያደርግልን 3 ነው ወይስ 4 ነው የሚለውን እዚህ ጋር ሲአውት ውስጥ አስገብተን ማየት እንችላለን። ለምሳሌ 7 እኩል ነው ከ5 ትክክል ነው ወይ እያለ እየጠየቀ ነው። ትሩ ነው ወይስ ፎልስ? ፎልስ ነው። ፎልስ ከሆነ 3 ቁጥር ነው የምናገኘው ማለት ነው። 3 ቁጥር ነው የምናገኘው። ስለዚህ እቺን አጠር ያለች ፕሮግራም አለች። እሷን እንያትና እዛ ላይ ለማየት ጥረት እናደርጋለን በድጋሚ። ኦኬ ስለዚህ እዚህ ጋር እንዳያችሁት ኤ አለን። ለምሳሌ ዲክላሬሽን ነው፣ this is integer ነው እንበል። ምናልባት ኢንቲጀር የሚለውን እንዳንሸነድደው ደብል እናድርገው እስኪ። ደብል ከሆነ 6.8 እናድርግ። 6.8 7.4 whatever እናድርግና ሶስቱም ደብል ናቸው። ደብል ማለት ፍሎት ነው። ፍሎት ማለት ዴሲማል ነምበር ያላቸው፣ ዴሲማል ፖይንት ያላቸው ማለት ነው። ስለዚህ ምንድነው የሚያደርገው ይሄ ፕሮግራም? ኤ አለ፣ ቢ አለ። ኤ ከቢ የሚበልጥ ከሆነ ይላል 6.8 if 6.8 is greater than 7.4 true no false? this is false. why? because 6.8 is less than 7.4. this is not true. the condition is false. for if this is false, b value 7.4 ነው ወደዚህ የሚሆነው ማለት ነው። ላርጀር ነምበሩን ዲስፕሌይ ለማድረግ ስንፈልግ ከሁለት ቁጥሮች ውስጥ። ስለዚህ ሲያውት ሲ ስንል ሲ ሁልጊዜም ትልቁ ቁጥር ነው የሚሆነው። እስኪ ራን እና አድርገን እንየው። ራን ስናደርግ 7.4 ነው ዲስፕሌይ የሚሆነው ማለት ነው። እስኪችን እንቀይራት። ይሄን ትልቅ ቁጥር እናድርገው። 60.8 greater than b ይላል። ትሩ ነው። ስለዚህ 60.8 ነው ወይም የኤ ቫልዩ ነው ሲ ላይ የሚሆነው ማለት ነው። this is called a conditional operator ማለት ነው። ስለዚህ እቺን እንዳለች እዚህ ውስጥ ማስገባት አንችልም። እስኪ እንየው ራን አድርገን እቺን እንዳለች ሌላ እንትን ውስጥ ሳንገባ ይሄን ብቻ እዚህ ውስጥ እናድርገው። ስለዚህ ይሄ ማለት ምን ማለት ነው? ዲስፕሌይ የሚያደርግልን ምንድነው እንላለን?
ኤ ከቢ የሚበልጥ ከሆነ የመጀመሪያውን አለዚያ ደግሞ የሁለተኛውን ነው ዲስፕሌይ የሚያደርግልን። ደሴም ነው፣ ምንም የተለየ ነገር የለውም። 60.8 ነው ልዩነቱ። ሲ የምትባለውን ቫሪያብል ትተናታል። ይሄን መተው እንችላለን። ሲ የሚባል ቫሪያብል ትተን እዛው ላይ ዲስፕሌይ እንዲሆን ማድረግ እንችላለን ማለት ነው። ስለዚህ ይሄን ይመስላል። ሳይዝ ኦፍ የሚባል አለ። ሳይዝ ኦፍ ኦፕሬተር አሁን ያየነው ሳይዝ ኦፍ ሳይዝን የሚነግረን ነው። ሳይዝን የሚነግረን ነው። ሳይዝ የሚነግረን ምንድነው? ለምሳሌ እቺን እንተዋትና ሁሉንም ትተን ሲአውት እያልን ለምሳሌ የኢንቲጀር ሳይዝ ስንት ነው ብንል ሳይዝ ኦፍ እንላለን። የዚህ የኮድ ብሎክ ጥቅም እያያችሁ ይኸው ያወጣልናል። ሳይዝ ኦፍ ስንት እንበለው? ምን እንበለው? ኢንት። የኢንት ሳይዝ ስንት ነው? 4 ነው አይደል? ኢንቲጀር 4 ባይት ነው ያለው እንላለን። ስለዚህ 4 ባይት። ቦርላንድ ላይ የምትሰሩ 2 ሊልባችሁ ይችላል። ቦርላንድ 4.5 ላይ ስትሰሩ 2 ሊል ይችላል። ኦልድ ነው። ስለዚህ ይሄንን በኒው which is the latest version ነው። ስለዚህ በዚህኛው እንድትሄዱ ነው የምንለው። 2 የሚለው ትክክል አይደለም፣ 4 ነው። ደብል ብናደርገውስ የደብል ሳይዝ ስንት ነው ስንል ማየት እንችላለን፣ 8 ነው። ስለዚህ ሳይዝ ኦፍ የሚለው የዳታ ታይፑን ሳይዝ ይነግረናል። የዳታ ታይፑን ሳይዝ ይነግረናል። ምናልባት እዚህ ጋር አንድ ነገር ልጨምር። 5.6 የ5.6 ሳይዝ ስንት ነው ብለን ብንል 8 ይለናል። ለምን መሰላችሁ 8 የሚለን ደብል አድርጎ ነው የሚወስደው። ደብል ነው ይሄ፣ ደብል ስለሆነ ማለት ነው። ፎልት ለማን ነው ፍሎቲንግ ፖይንት ለምን አላለውም? ፍሎት አላለውም ለምንድን ነው? ምክንያቱም የፍሎትን ፍሎት ስንት ነው የሚሆነው የሚለውን ፍሎት ራን ብናደርገው የሚመጣልን እንዳያችሁት 4 ነው። ለምን 4 አላለውም? ዲፎልቱ ደብል ስለሆነ ነው። የትኛውም ዴሲማል ፖይንት ዝም ብላችሁ ብትሰጡት ቁጥሩን በደብል ውስጥ ነው የሚያስቀምጥላችሁ። ማክሲመሙን ነው የሚወስደው እንጂ ሚኒመሙን ወይም ፍሎትን አይደለም የሚለውን እንወስዳለን። ስለዚህ የዛሬው ፕሮግራም የዚህ ቱቶሪያል ይዘት ይሄን ይመስላል። ፕሊዝ ኪፕ ኢን ተች ዊዝ አስ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንታችሁን ከስር ጻፉልን። እናመሰግናለን። ዲስ ኢዝ በድጋሚ ኢትዮ ፕሮግራሚንግ ዩቲዩብ ቻናል ነው። ባይ ባይ።